አለው ሚዩት አርጊ ስላሉኝ ነው። እሺ ምን ይላል? ሁለተኛ ዜና ላይ ተመልከች። ሁለተኛ ዜና ምዕራፍ 22 ቁጥር 22 ቁጥር 2 ላይ አካዚያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር ይላል። 42 ዓመት በኢየሩሳሌም አንድ ዓመት ነገሰ። እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች አለ። ልብ አድርጊ፣ አካዚያስ ነው። አባቱ ደግሞ ማን ነው ብለን ስንል የኢዮራም ልጅ ነው። ያው የኢዮራም ልጅ ነው። እሺ የኢዮራም ልጅ ነው አካዚያስ ማለት ነው። ጥሩ። አሁን የነገስት ጸሐፊ ደግሞ መጽሐፈ ነገስት ምዕራፍ 8 ላይ ቁጥር 26 ላይ መንገስ በጀመረ ጊዜ አካዚያስ የ22 ዓመት ጎልማሳ ነበር አለ። የስንት ዓመት ነው ያለው እዚህ ጋር? አንዴ ሚዩትሽን አንሺ አንዴ። እዚህ ጋር ስንት ነው? እዚህ 42 እዚህ ጋር 22 እዚህ ጋር አካዚያስ መንገስ በጀመረ ጊዜ 42 ነው። እዚህ ጋር 22 ነው። በኢየሩሳሌም አንድ ዓመት ነገሰ። ትክክል። እዚህ ጋር አንድ ዓመት ነው የነገሰው። እናቱ ማነች? ጎቶሊያ። ከዛ የዘንበሪ ልጅ ነች። ያው የዘንበሪ ልጅ። አባትየው ማን ነው? ይኸው ኢዮራም። ይሄ ኢዮራም ያው የኢዮራም ልጅ ተብሏል። የኢዮራም ልጅ። አሁን ትክክለኛው የትኛው ነው? እስቲ ልጠይቅሽ። ትክክለኛው የእግዚአብሔር ቃል የትኛው ነው? 42 ዓመቱ ነው በነገሰ ጊዜ ወይስ 22 ዓመቱ ነው? የሺ እሱን ያላቀ በ22 ዓመቱ ይመስለኛል። አይ ቲንክ ግን መጽሐፍ ስክሪፕቸር ሲገለበጥ እንትን ያለ ይመስለኛል። የተሳሳተ እንትን ዕብራይስጡ ላይ ራሱ ይኸው የዕብራይስጡ አየሽ 42 ነው ትርጉም ሲገለበጥ አይደለም፣ ቀጥታ መጽሐፍ ቅዱሱ ሲገለበጥ። ከየትኛው መጽሐፍ ሲገለበጥ? የሺ ሚውት አታርጊ። ከየትኛው መጽሐፍ ሲገለበጥ? ከየትኛው? የመጀመሪያዎቹ የመጽሐፍ ስክሪፕቸሮች አሉ አይደል? የሉም፣ እነሱ የሉም። ወዴት እንመለስሽ? የትኛው እኮ ከዛ ሲገለበጥ የሉም እኮ ነው መለስ። እነሱ የሉም። ከእነሱ ወደዚህኛው ሲገለበጥ የተሳሳተ ስህተት ነው የሚሆነው ነው ያልኩት። የለም፣ ያው አሉ የሚባሉት መጽሐፍቶች አሁን አለማችን ላይ በቃ አሉ የሚባሉ መጽሐፍቶች ይሄኛውና ይሄኛው መጽሐፍት ናቸው። ሁለቱም ስህተት አለው። አንደኛው ላይ 20 ይልና አንደኛው 22 ይላል። አንደኛው ግሪኩ ምን ይላል? አንደኛው 20 ይላል አይደለ? 20 years old ይላል። አንደኛው ደግሞ 22 years 22 ይላል። እሺ የዕብራይስጡን እንመን ወይስ የግሪኩን እንመን? ግሪኩ ደግሞ 42 22 ይላል። እዛ 20 22 ይላል። እዚህ ጋር አባቱን በ2 ዓመት ይበልጧል በነገራችን ላይ አባቱን እና የትኛውን ነው የምናምነው? አሁን መጽሐፉ የለም፣ ወደዛ እንዳትመለሽ። መጽሐፉ የለም። እሺ እንዴት እናድርግ? የሽ ለምሳሌ የቀሩት መጽሐፍቶችን ካሳየውሽ አንዴ ላሳይሽ። ለምሳሌ ቅሪት መጽሐፍ የሚባሉት አንዴ ጉግል ገብቼ ላሳይሽ። ጉግል ልግባና አሉ የምትያቸው መጽሐፍቶችን ላሳይሽ። ኦኬ ኮኔክሽን እዚህ ላይ ነው ለካ ያለኝ። والذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها እሺ ያው ፎቶዋቸው መስኔ አየሻቸው? እነዚህ ናቸው። አሁን ይሄ በቃ በጭራሽ እነዚህም ኮፒ ናቸው፣ ኦሪጂናል አይደሉም። ኮፒ እነዚህ ራሳቸው ኮፒ ናቸው፣ ኦሪጂናሉ የለም። ኮፒዎቹ ራሱ በዚህ ልክ ነው ያሉት። እያየሽኝ ነው? ያ ኮፒዎቹ ራሱ እነዚህ ናቸው። በቃ በዚህ ልክ ነው ያሉት ኮፒ። ያው ለምሳሌ የዮሐንስ ወንጌል ቅሪት ነው ይሄ የምታዩ። ዮሐንስ ወንጌል ምንድን ነው የምታክለው ካልሽኝ የኤቲኤም ካርድ ነው የምታክለው። የኤቲኤም ካርድ ነው የምታክለው መጽሐፉ። እነዚህ ናቸው በቃ መጽሐፍቶቹ። እነዚህም ኮፒ ናቸው፣ ኦሪጂናል የለም። እነዚህ ሴንቴንስ አይሰሩም፣ ያው የታወቀ ነው። ሴንቴንስ የሚባል አይሰሩም። ተግባባን? ስለዚህ መጽሐፉ የለም። አንደኛ ይሄ ነው። ሁለተኛ ደግሞ ሌላ ደግሞ ላሳይሽ።
ሌላ መርዶ ላሳይሽ፣ ምናልባት ሰምተሽ የማታውቂ ከሆነ ማለት መጽሐፉ አንደኛ እንደዚህ ይጋጫል። ይህን ከተስማሚ ይጋጫል አይጋጭም? መጀመሪያ የሺ አሁን እስካሁን ያሳየውሽ ይጋጫል። በጣም ጥሩ። እሺ ደግሞ ይህን ላሳይሽ። በጣም ጥሩ። እዚህ ጋር ደግሞ ሌላ ችግር አለ። ይሄ እንግዲህ አለ የሚባል መጽሐፍ ነው። አለ የሚባል መጽሐፍ ስልሽ እንግዲህ በቃ ከመጽሐፍቶች ሁሉ በቃ ቀሪ ያለው 4ኛው መቶ ክፍለ ዘመን ላይ ተጽፏል ተብሎ የሚገመት መጽሐፍ ነው። ኢየሱስ ከሄደ 400 ዓመት በኋላ ማለት ነው። እሺ ማን ነው ከተወለደ ከ400 ዓመት በኋላ ያው 400 ዓመት ማለት ነው። ማን እንደጻፉ አይታወቅም ምናምን። ይሄ ያው ግልጽ ነው ከቅድሙ እንደነገርኩሽ ማለት ነው። ዮሐንስ ወንጌል ምዕራፍ 7 ላይ ታስታውሻታለሽ? ከእናንተ መሀል ኃጢአት የሌለበት ይውገራት የተባለችው የሺ ኢየሱስ ያላት ታስታውሻታለሽ? በጣም ነው ማዝነው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 52 ጀምሮ ይኸው ቁጥር 53 የለም፣ ቁጥር 53 የለም። ኤክስ አንድ በሺ ከዛ ደግሞ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እስከ 11 ያለው እንዳለ ጨማሪ ነው። የሴቲቷ ታሪክ ሙሉ በሙሉ የተጨመረ ነው። የለም የድሮ የጥንት መጽሐፍቶች ላይ የለም። ይህ አሁን የጥንት መጽሐፍ የሚባለው ኮዴክስ ሳይናቲከስ ይባላል። የለም ከ1 እስከ 11 ያለው የለም። አንድ በይ አንድ መርዶ። ሁለተኛ መርዶ ልስጥሽ። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ እስከ 20 ነው አይደለ? አንቺ ጋ ያለው እስከ 20 ድረስ እስከ 20 ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እነዚያ ያመኑት እባቦችን መርዝን ቢጠጡ ምናምን የተባሉ ታውቂዋለሽ? ይሄን ጥቅስ እሺ፣ ይሄ ጥቅስ እዛ ድረስ ያለው በአጠቃላይ ኤክስ ጭማሪ ነው። 8 ድረስ ብቻ ነው ያለው መጽሐፉ ላይ። ይሄ ሁሉ ጭማሪ ነው። ይሄ ሁሉ ማለት ነው። ይሄ ሁሉ ጭማሪ ነው ሙሉ በሙሉ ማለት ነው። እና መጽሐፉ በጭራሽ ተአማኒ አይደለም። መጽሐፉ በጭራሽ ነው የምልሽ። አንደኛ ጸሐፊው አይታወቅም፣ ሁለተኛ እንደፈለጉ ይቀንሳሉ፣ ይጨምራሉ፣ ሶስተኛ ደግሞ ይጋጫል እርስ በእርሱ። እንዲህ አይነት ስህተት የሰሩ ሰዎች ሲሊ ሚስቴኮች ቅድም እንዳሳየውሽ አይነት ተራት 1000 ያወጣልሻለሁ። እኔ እንደዚ አይነት ሚስቴክ እንደ ቅድሙ 1000 እንደዚ አይነት ሚስቴክ የሰሩ ሰዎች ታዲያ በሌላ በኢየሱስ ስቅለት ጉዳይ ባይሳሳቱ ይገርመሻል እንዴ? ምናልባትስ ሸውደዋችሁ ቢሆንስ በምን ታውቃላችሁ? ሌላ እኔ አሁን ለምሳሌ ላሳይሽ። የወንጌል የሚባል አንድ ወንጌል ነበረ። መጀመሪያ እስቲ ምን እንደተዘጋጀ ላሳይሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ላሳይሽ። የከበርክ ቴዎፍሎስ ያለ ለማን ነው ይሄ የተጻፈው? ለማን ነው የተጻፈው ደብዳቤው? የሺ ለቴዎፍሎስ አይደል? አዎ የግል ደብዳቤ ነው። ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን የአይን እማኝ አልነበረም ሉቃስ ደግሞ የጻፈው አይጻፍም እርግጠኛ አይደሉም፣ አያውቁም። የቃሉ አገልጋዮች የሆኑት እንዳስተላለፉልን ማን ለማን ነው የሰማው አልተናገረም። ቼን ኦፍ ናሬሽን 0 የለውም። ከዛ ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች ምንን ያዘጋጁት አለ። እስቲ ይኸው ምንድን ነው የተዘጋጀው? ይኸው ምንድን ነው የተዘጋጀው? እዚህ ጋር የሺ ታሪክ ነው የተዘጋጀው እንጂ ወንጌል አይደለም። ታሪክን በየተራው ለማዘጋጀት ስለሞከሩ ኦኬ፣ ባይሞክሩ ኖሮ አያዘጋጅም ማለት ነው። አየሽ፣ እኔ ደግሞ ብዙዎች ያዘጋጁት ታሪክ አለ። ብዙዎች አለ። ይሄ ያዘጋጁት ታሪክ ሌላ ነው። ልብ አድርጊ እንግዲህ። አሁን ይሄ የተዘጋጀ ታሪክ አለ ስንል እንዲሁ ዝም ብሎ አይደለም። እስቲ ቪዲዮ አንዴ ላሳይሽ፣ እንደው እንዳይጮህብኝ ደግሞ ሌላ ዘፈን ምናምን እንዳይሆን ግድ የለህም። እሺ፣ እዚህ ውስጥ ልግባ አንዴ። ይሄኛው አካውንት ነው። ኦኬ፣ አንድ ጊዜ ላሳይሽ። እኔ እንግዲህ ወደ ሰላት መሄዴ ነው፣ ግን ባትሄጂ በጣም ደስ ይለኛል ብትጠብቂኝ እስከምመጣ ድረስ ሰላት ሰግጄ እስከመጣ። ኡስታዝ ቢኖርና ቢገባ ደግሞ ደስ ይለኝ ነበር። እንደው እስከዛ ድረስ አዳምጪ። አንዴ ቆይ፣ እችን አዳምጪ። ትጠይቂያለሽ የፈለግሽውን። እችን አዳምጪ። ቅዱሳን አንጋፋ መስራች ከሚባሉት ውስጥ መካከል አንደኛው መምህር ዲያቆን ያረጋል ያበጋዝ የሚባል ሰው የሚናገረውን ነገር እንስማውና ተመልሰን እንመጣለን ኢንሻላህ ማለት ነው። እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ ዓመት ድረስ የሐዋርያት